ሰላም እንዴት አደራችሁ? እንትን ገዝቼ ነበር ምድረስ የሽምብራ ደፈጫ ነው ምናምን የሚባለው። ከዛ በእኔ ቤት ማራቄ ነው እንደዚህ እዚህ ጋር መስራቴ። ከዛ እዚህ ጋር አስቀመጥኩት ማለት ነው። ከዛ ጠዋት ስመጣ መሬቱ የሚታያችሁ ከሆነ ጠቅላላ ዘርግፈውት መሬቱ ላይ ኦልሞስት በጣም ከግማሽ በላይ ፈሷል ማለት ነው። ስለዚህ ከመክሰሬ በፊት ሁሉ ለሙሉ ብዬ ግንባሬ ምናምን ብታዩት በጣም የተሸከምኩበት ነው ይሄ። ከዛ ምን አደረኩኝ እዛ ላይ እንትን ሰራው ማለት ነው። እሱም የእንጨት ተብራ እና ከዚህ አንስቶ እዛ ላይ ወስዶ መስቀል በዚህ ላይ ወጥቶ በስማ በጣም ከባድ ነበር። እግዚአብሔር ጉልበቱን ሰጥቶኝ ሁለቱንም ማዳበሪያ አውጥቼ ሰቅየዋለሁ ማለት ነውና ለሌላ ጊዜ ማለት ነው። ፍየል ምንድነው ፍየል ተንኮለኛ ነው በግ የዋህ ነው ብላችሁ በነገራችን ላይ በጓ ነው የደፋችሁ። ምንድነው ፍየሎቹን አስራያቸው ስለነበር ቤት ውስጥ ማለት ነውና በጓ አደፈው ምናምን ብዬ ነበር ያሰብኩት። ያው በጠዋት አንገቴን አሞኛል ማለት ነው የተሸከምኩበት። ማንኛውም ጠዋት ከእንቅልፌ እንደተነሳው የደረሰኝ ስራ ይሄ ነው ማለት ነው። በእኔ ቤት የመጣሁት ቼክ ላደርጋቸው ምናምን 12 ሰዓት ላይ ግን የጠበቀኝ ስራ ሸክም ሆነ።